ደግሞ ቁመቷ መርዘሙ በስመ አብ ወልድ የዛሬውስ ይለያል ውዶቼ። ጥርስሽ ይርገፍ እንዳትሉኝ። ምክንያቱም እናንተ እንደኔ ይሄን ቪዲዮ ካያችሁት ከኔ በላይ ትስቃላችሁና ማለት ነው። በለው። አረ ወዴት እየሄድን ነው ቤተሰብ? አረ ወዴት እየሄድን ነው? አረ የምር ሴትነታችን ጠፋብን። የምር ምን አይነት ነገር ነው ግን? እንደው ምን አይነት ነገር ነው የምናየው? በስመ አብ ወልዴ። እውነት ለመናገር እዚህ አሁን የምናየው ምስል ላይ ወይም ደግሞ አሁን ቀንጨብ አድርጌ የማሳያችሁ ቪዲዮ ላይ የወንዱን ጥፋት አላየሁበትም። ወንዱ ምንም አላጠፋም፣ ምንም ነውረኛም አይደለም። ምክንያቱም ሄደችበት እንጂ አልመጣባትም ማለት ነው። እና ደግሞ እንደምታውቁት ውድ ቤተሰቦች እሳትና ጭድ ተገናኝቶ መቀጣጠሉ ግልጽ ነው። እና እሷ ናት እንጂ አለበት ድረስ ቦታ የሄደችው እሷ አይደለም ወደ እሷ የሄደባት ማለት ነው። እና ምን እየሆነ እንደሆነ ግራ ነው የሚገባኝ። የእኛ ሴቶች ምን እየሆነ እንደሆነ አላቅም። የእውነቴን ነው የምላችሁ። እኔ አላቅም። ብቻ ለምን አመጣሽው ይሄን ቪዲዮ? ከዚህ ቪዲዮ ምን ልንማር ነው ምናምን ነገር እንዳትሉ። ብዙ መማር የምንችለው ነገሮች አሉ። ፀሀይ ያየውን ወይም ደግሞ ፀሀይ የሞቀውን ነገር ሰው አይን እይታ ውስጥ እንደሚገባ ወይም ደግሞ በቀን ብርሃን የተደረገ ነገር ሁሉ ሰው በምንም ይሁን በምንም በመድፍ ቀዳዳም ቢሆን ሰው እንደሚያይን መማር እንችላለን። ሁለተኛ ደግሞ አንዳንድ የተረገሙ አሉ አይደለም? መቼስ ሁሉም ሰው አንድ አይደለም። እንደዚህ ወደፊት እቅድ ላይ ያሉ ወይም ደግሞ እንደዚህ ሄደው ሊረክሱ ያሰቡ የማዳም ቅመሞች ጋር ከደረሰ በሱም መማር ይችላሉ ብዬ ነው። ማለት እንግዲህ ማለት ማስጠንቀቂያ ማታደርገኝ ማስጠንቀቂያ ማትንሳኝ አይደለም የሚባለው። እና እንግዲህ ይሄን ነገር አይተው ቢያንስ ምናልባት ወደፊት እቅዳቸውን ቢያከሽፉት ብዬ ነው። ውድ ቤተሰቦች ብቻ ቻናሉ ስለዚህ ስለ ማዳም ቅመሞች ስለሆነ የሚሰራውን ይሄን ድርጊት ያደረጉት ደግሞ የማዳም ቅመሞች ናቸው ማለት ነው። እና ረክሰው ነው ያረከሱን። ውድ ቤተሰቦች አሁን በቪዲዮ ቀንጨብ አድርጌ አሳያችኋለሁ። ቻናል ቤተሰቦች ሰላም ውድና የተከበራችሁ የሀገሬ ዩቲዩብ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ፣ ብዝት ይበልልን። ውድ ቤተሰቦቼ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። እውነት ለመናገር የዛሬው ቪዲዮ በጣም ነው የሚለየው። እንደዚህ አይነት ቪዲዮ ይዤ መጥቼ አላቅም። ቪዲዮ ከወጣ ትንሽ ሰንበትበት ብሏል። ግን ይህ ቪዲዮ በጣም ስለሚያስተምረን ወይም ደግሞ እኛ የማዳም ቅመሞችስ እንዴ ይሄን ነገር እነሱ አደረጉት፣ በተግባር አድርገውታል። ይሄን አይተን ራሱ ፈገግ ብንልስ ብዬ ነው። ፈገግ ብቻ አይደለም ከሱ ብዙ ነገር መማር እንችላለን። ያው ኔጌቲቭ ብቻ ሳይሆን ፖዘቲቭን ካሰብን ማለት ነው። ምክንያቱም እነሱ በፀሀይ ብርሃን በረሃ ድረስ ሄደው ጫካ ውስጥ እንደዛ ሲያደርጉ ሰው አያየንም ብለው ማለት ነው። እንደዛ ነገር ሲያደርጉ ግን በቀን ብርሃን የተደረገ ነገር ሰው እይታ ውስጥ በየትም ይሁን በመድፌ ቀዳዳም ይሁን በቀኝም ይሁን በግራ ሰው ያያል። ምክንያቱም ብዙ ጊዜ አስተውላችሁ ከሆነ ብዙ ወንጀሎች ውስብስብ ወንጀሎች ሲፈጠሩ ሰው አይቶ የሆነ ተመርምሮ ብቻ የሆነ ነገር ተደርጎ ይደረስበታል። በዛ ነገር አልታየም፣ ምንም አልተባለም የተባለው ነገር ሁሉ በቀን ብርሃን ከሆነ እንዴትም ብሎ ሰው ያያል ማለት ነው። እና ውድ ቤተሰቦች እባካችሁ እናንተ ረክሳችሁ እኛንም አታርክሱን እባካችሁ። በተለይ ደግሞ ሴቶች አረ ምን አርጋችሁ ነው እንደው ይሄን እንደዚህ አይነት ነገር የሰጣችሁ? እንደው ምን ሆናችሁ ነው? ምን በደል ብትበድሉ ነው? የምሬን ነው። በጣም እኮ ነው የሚያስጠላው። እንዴ ማንነታችሁን ረሳችሁ እንዴ? ሴትነታችሁን ረሳችሁ? አረ ምን ጉድ ነው? ለዛውም ይቅርታ ቤተሰብ፣ ለዛውም በሰው ሀገር ሆናችሁ፣ ለዛውም ማዳም ኩሽና ሆናችሁ። አረ ምን አይነት ነገር ምኑን ቢሰጣችሁ ነው? እውነት ለመናገር እንደዚህ ነው እንደዛ ነው ብዬ ልተች አይደለም። በጣም ከባድ ነው። በጣም ከባድ ነው። በቃ ከአቅሜ በላይ ነው። አላቅም ብቻ እናንተ ቪዲዮን ቀንጨብ አድርጌ ላስገባላችሁና እናንተ አይታችሁ ትፈርዳላችሁ ማለት ነው። በጣም ከባድ ነው። እቺ እርኩስ ስታስጠላ ማርያምን። እኔ እግዚአብሔር ይቅር ይበለኝ። ብዙ ስድብ ውስጥ ሰጣ ገባ ውስጥ መግባት አልፈልግም። ግን የእሷን ፓንቷን ጡት ማስያዥዋን ስትለቅም እኔ በስመ አብ ወልድ። ኧረ በጣም ከባድ ነው። ደግሞ ቁመቷ በጣም መርዘሙ እንደዚህ አይነት ቁመት ይዛ እንደዚህ አይነት ቁመና ይዛ እንደዚህ የረከሰ ቦታ ላይ መገኘቷ በጣም ነው የሚያናድደው። በጣም ነው በቃ እንደ ሴትኛ በጣም ነው የሚያናድደው። ቤተሰብ እኛንም ጭምር ነው ያሰደበችን ማለት ነው። ያው ሴት አይደለች ሴቶች ተብሎ ነው የሚጠራው መቼም። በዛ ላይ የማዳም ቅመም ነች። ሁሉም የማዳም ቅመሞች እንደዛ ነው የሚመስላቸው ማለት ነው። አንዳንድ ሰዎች ግን ሁሉም ሰው አንድ ነው ማለት አይደለም። እኔ አሁንም ቢሆን ሁሉም ሰው አንድ ነው ማለት አይደለም። ውድ ቤተሰቦች እንደዚህ አንዳንድ አልፈው አሉ እነሱ ረክሰው እኛንም የሚያረክሱን። እንግዲህ ውድ ቤተሰቦች እንደነገርኳችሁ
ጥሩ ነገር ስንሰራ ኢትዮጵያዊ ሰው ይሄን አደረገ ነው የሚባል። ስደት አለሞት ስትሆኑ መጥፎ ነገር ስንሰራ ያ ኢትዮጵያዊ ሰው ይሄን ነገር አደረገ ነው። ስንመሰገን እንደ ሀገር ነው የምንመሰገነው፣ ስንወቀስም እንደዛው እንደ ሀገር ነው የምንወቀሰው ማለት ነው። ሀገራችንን ጭምር ነው የምናሰድበው። አንድ ሰው ስላጠፋ ብዙ የማዳም ቅመሞች ተደርጋ ነው የምትጠራው። አንድ ሰው ጥሩ ነገር ሲሰራም በብዙ የማዳም ቅመሞች ተደርጎ ነው የሚጠራውና ባካችሁ ውድ ቤተሰቦች እንደዚህ ከማድረግ ተቆጠቡ ባካችሁ። ህሌናችሁን ረግጣችሁ ፈጣሪያችሁን ሳትፈሩ ይሄን ነገር የምታደርጉት ግን ጤነኞች ናችሁ? ኧረ ተው እንደዚህ አታድርጉ። የምሬን ነው። እና ውድ ቤተሰቦች እስኪ ቪዲዮውን ቀንጨብ አድርጌ ላስገባላችሁ። እኔ የሳኩበትንም እናንተ አይታችሁ ሳቁበት። የምር ሳቁበት። እነሱ አድርገውት አይደለ እዚህ እንትን ያሉት፣ እኛ ደግሞ አይተን ፈገግ እንላለን። ተግባራቸውን ማለት ነው። ያደረጉትን ነገር አይተን እኛ እንስቃለን። እነሱ ያደረጉት ሳያፍሩ እኛ መቼም ባየነው ልናፍር አንችልም አይደል? ቆይ ላስገባላችሁ ውድ ቤተሰቦች፣ ከባድ ነው በጣም። ተመልካቾቻችን እንግዲህ ሀገር አያችሁ አይደለ ውድ ቤተሰቦቼ፣ እንግዲህ ሰው የለም ማንም አያየንም ብለው በበረሃ ህሌናቸውን ረግጠው ፈጣሪያቸውን ትንሽ ሳይፈሩ መጥፎ ነገሩ እንደ ጥሩ ነገር አድርገው በረሃ ላይ እንግዲህ አስቡት። በነገራችን ላይ እኔ ብዙ ጊዜ ስሰማ በጣም ብዙ ጊዜ የምሰማው በተደጋጋሚ ዱባይ እንደዚህ ተደረገ፣ ዱባይ እንደዚህ ተደረገ፣ ዱባይ እንደዚህ ተደረገ፣ ተገደለች፣ ሞተች፣ በቃ ብቻ ዱባይ በጣም በመጥፎ ነገር ሲጠራ ሁል ጊዜ እሰማለሁ። ግን አሁን ደግሞ በቅርብ ጊዜ ደግሞ የመጣው ባህሪ ሳውዲ ላይ በጣም ሴቶችም እኛን እያረከሱ ይገኛሉ። ወንዶችን በተለያየ ነገር በተለያየ ወንጀል እየተጠሩ ይገኛሉ ማለት ነው። አረ ሰዎች ግን ምን ነክቷችሁ ነው? የምሬን ነው። በጣም አያስጠላም? በጣም አያስጠላም? አያችኋት አይደለ? ምንም አናደርግም ብለው ማንም አያየንም ምንም አንሆንም ብለው አሸሸ ገዳሜ ሲሉ እንግዲህ የሳውዲ ፖሊስ ደርሶባቸው እንደዚህ እየተሯሯጡ ይገኛሉ ማለት ነው። እስኪ እናንተ ምን ትላላችሁ? ይሄንን አይታችሁ ምን ትላላችሁ? ነውረኞች እነሱ ምንም ሳይመስላቸው ምንም የህሌናቸውን እንትን እንደፈለጉ ትተው የህሌናቸውን ጥያቄ እንደፈለጉ ትተው አሸሸ ገዳሜ ሲሉ ግን ሰዎች ፖሊሶቹ ደርሰው እንደዚህ አዋረዷቸው ማለት ነው። ለምን አመጣሹ ምናምን ነገር እንዳትሉ ውድ ቤተሰቦች፣ የምሬን ነው። ለምን እንዳመጣሁት መቼም ጠንቅቃችሁ ታውቃላችሁ። ቻናሉ ስለ ማዳም ቅመሞች ነው የሚሰራው ታውቃላችሁ። እንደዚህ ያደረጉት ይሄን ነገር ያደረጉትም የማዳም ቅመሞች ስለሆኑ እኛ ደግሞ ከእነሱ ብዙ ነገር መማር እንችላለን። መጥፎ መጥፎ ብቻ ሳይሆን ጥሩ ጥሩን ነገር ጥሩ ምን አለው ካላችሁ ደግሞ አሁን ለምሳሌ ማንም አያየንም ብላ ነው አይደለ ይሄን ነገር ያደረገችው። ሴት ናት እንግዲህ ለብሳለች፣ እንግዲህ ሂጃብ ለብሳለች፣ ግን ራቁቷን ነው የሮጠችው፣ ካለ ፓንት ነው የሮጠችው ማለት ነው። እና እንግዲህ ብቻ አላቅም በጣም ከባድ ነው። እና ማንም አያየንም ብለው ይሄን ነገር ያደረጉት ማንም አይሰማንም ብቻ አያየንም ብለው በካሜራ እይታ ውስጥ ደግሞ እንግዲህ ለዓለም ነው የቀረቡት ማለት ነው። ለዓለም በጣም ነው የሚያሳዝነው፣ በጣም ነው የሚያሳዝነው። እና ምንም ነገር ሰው አያየንም ምንም ማንም አያየንም ብላችሁ የምታደርጉት ነገር ሁሉ እንደው ተውት። ሰው እንኳን አያችሁ ግን ፈጣሪያችሁን አትፈሩም ማለቴ እንደው ፈጣሪያችን አትፈሩም። ይሄ ምድር እኮ የኩንትራት ኑሮ ነው። እንደ ቤት ኪራይ እኮ አንድ ቀን ወጥተን የምንሄድበት ነው ማለት እንዳለ ይሄን ዓለም ተሰናብተን የምንሄድበት ቀን ይመጣል፣ ሩቅ አይደለም። እና እባካችሁ ከመጥፎ ድርጊታችሁ ተቆጠቡ። እንዴ እኛንም አታሰድቡን። የምሬን ነው። መቼም አንድ ሰው ስላጠፋ የማዳም ቅመሞች ነው የሚባሉት፣ ወይም ደግሞ ብቻ አላቅም የአረብ ሀገር ሴቶች ተብሎ ነው የሚጠራው። እና ደግሞ ኢትዮጵያውያንም አታሰድቧት፣ ሀገራችንን አታሰድቡት። ኢትዮጵያውያኖችም ተብላችሁ ነው የምትሰደቡት። ጥሩም ነገር ሲደረግ እንደ ሀገር ነው፣ መጥፎም ነገር ሲደረግ እንደ ሀገር ነው የምንዋረደው። እባካችሁ ከእንደዚህ አይነት ስራችሁ ተቆጠቡ። እንደዚህ አይነት ፍላጎት ካላችሁ እኮ አንድ ኢጃዛ ቤት ባላግብቶ በስርዓት ኢጃዛ ቤት መገናኘት ነው። ሁለት ደግሞ በቃ ሁሉን ነገር ትታችሁ ሀገራችሁ ገብታችሁ በተፈቀደው መልኩ ትዳር ላይ ሁኑ። በቃ እንዴ ምንድነው ይሄን ያክል? ምንድነው እኛን ማሰደብ? አረ በእናታችሁ ፈሩ። በተለይ ሴቶች በጣም ፈሩ፣ ነውረኞች ናችሁ። የምሬን ነው። በጣም ነውረኞች ናችሁ። እባካችሁ እንደዚህ አታድርጉ እባካችሁን። በጣም ከባድ እኮ ነው። የምሬን ነው። ለዛውም በበረሃ በሰው ሀገር ከነ ሂጃቧ ከታች ግን ራቁቷን ሆነች ማለት ነው። በጣም ነው የሚያሳፍረው። አሸሸ ገዳሚ ስትል ፖሊስ ሲመጣባት በቃ የሆነ ጡት ማስያዣ ፓንት ምናምን ቀበቶ መልቀም ጀመረች። በጣም ነው የሚያሳዝነው ውድ ቤተሰቦች። እና እውነት ለመናገር ያሳፍራል። እንግዲህ ከዚህ ብዙ ነገር መማር እንችላለን። እንግዲህ ደጋግሜ እንዳልኳችሁ ለምን አመጣሹ ምናምን ነገር እንዳትሉ። በጣም ነው የሚያሳዝነው። እነሱ አድርገውት ሳያፍሩ እኛ ለማየት ለምን እናፍራለን? እንዳታፍሩ ውድ ቤተሰቦች፣ ፈታ በሉበት እንደውም ማለት ነው።
እና ውድ ቤተሰቦች እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበረ። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ። በሌላና በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ። መልካም ቆይታ ይሁንላችሁ።